ሰላም አቡዬ ሮሚ እንዴት ናችሁ? ሰላም ናችሁ ወይ? ትናንትናም ትጽፍ ነበረ ሮሚ ቢዚ ስለነበረች ያውም አላየም እና እግዚአብሔር ያጽናችሁ። ይሄ በጣም የሚያሳዝን ነው እውነት። እንግዲህ የሰው ልጅ ህይወት ይሄ ነው፣ ታይተን መጥፋት ነው እና ለዚችም ነው በዚች ምድር ላይ አንዴ አንዱን የምንለው እና እግዚአብሔር እንግዲህ መጽናናቱን ይስጠን ለሁላችንም። እንደዚህ ወጥቶ ከመቅረት ፈጣሪ ይጠብቀን እውነት። በጣም እንግዲህ ፈጣሪ ያመጣውን መቻል ነው። እግዚአብሔር መጽናናቱን ለሁላችንም ይስጥ ነው የምለው። ሮሚዬም እንግዲህ ተጽናኑ፣ ያቡም በሚያስፈልገው ነገር እንግዲህ አቅማችን በሚችለውም አለን። ቀላል አይደለም። ሰው ሀገር የሰው ልጅ ወጥቶ ሲቀር ሀገር ለመመለስ በቁማችን ርካሽ ነን። እርስ በርሳችንን በተለያየም ነገር ስንሞት ሬሳችን ውድ የሆነ ህዝቦች ነን እና ያውዬ አንተን በርታ። እንግዲህ እግዚአብሔር ያጽናችሁ ሮሚዬ። ይሄን ለማለት የመጣሁት የኔ ውድ ክበርልኝ። የኔ አባት ከእንደዚህ አይነት አደጋ በተለይ በጣም ቀርበው ሲሆን በጣም ያስደነግጣል። በዛ ላይ ቅዳሜ ያወራች ልጅ እሑድ ጠዋት ሞተች ሲሉ በጣም ነው የሚደብረው እና በጣም ነው ሪሊ የደነገጥ ነው። ግን ዱባይ አላሳፈሩንም። ጀግና ጀግና እህቶች አሉ። ያብ ስራን እንደምታውቀው ነው። እንኳን ለሚያውቀው ሰው ለማያውቀው ሰው ቀድሞ ደራሽ ነው። ግን ይኸው ማንም ዱባይ እስከዛሬ ኖረው በእንዲህ ፍጥነት የተላከ አይተናናቅም እያሉ ነው። እንግዲህ እግዚአብሔር ይመስገን፣ ክብር ይስፋው። እውነት ያብ ስራ በጣም እንግዲህ ሶፋር ለአስክሬኑ ገንዘብ ነበረ ትናንትና ስንጮ የነበረው። እግዚአብሔር ይመስገን ጓደኞቿም ሁሉም ጥረት አሁን መኪና ጉንጉን አበባ ምናምን የምንገዛበት ደግሞ ልንሰበስብ ዛሬ ሌላ አጀንዳ አምጥተው አንጀቴን ያቃጥሉኛል። ስራ ያሰሩህም እዚህ ሀገር እና እዚህ ቲክቶክ ላይ ያለ እብድ ነው እኮ የሚበዛው። ያው የምታውቀው ሮሚ አንዳንዴ አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ማለፍ ነው ያሹን። አንዳንዱ ሆን ብሎ አጀንዳ ማስቀየር ይፈልጋል። አንዳንዱ የራሱን ብቻ እንድታወሪለት። አንዳንዱ እኮ መድኃኒቱን ሳይወስድ ነው በጠዋት ተነስቶ ደግሞ ማን ላሳብድ ብሎ የሚመጣ የራሱን ችግር ወደ ሌላው ጥሎ የሚመጣው እና እሱን ያው ላንቺ አልመክርሽም፣ ታውቂዋለሽ። ግን ሆን ብለው ነው የሚያደርጉት። ትልቁ አሁን ይሄኛው ቀላል አይደለም። የሰው ልጅ የሚያውቀው ሰው አይደለም። እኛ እንኳን ድንገት መጥቶ ባካችሁ አስገቡልን አስክሬን ሲባል ህመም አለው። በጣም ከባድ ነው። ሰው ብዙ ጊዜ ቀላል ይመስሏል። ለዛም ነው ባካችሁ ስደትን ባካችሁ። ያው የሰው ልጅ በወጣበት ምን እንደሚያጋጥመው አይታወቅም። ህጋዊም ሆኖ በተለያየ መንገድ ግን እንደው ባካችሁ የምንለው እና የእውነት ለመናገር እግዚአብሔር መጽናናቱን ይስጣችሁ። ተባረኪ። አንቺም እንደዚህ ቀላል አይደለም። በዚህ ዘመን ላይ ሰው ስለሚያውቀው ሰው በዚህ ደረጃ ለእናት ለአባቱ ለቤተሰቡ እንኳን ክብር ባጣበት ዘመን ላይ እንደዚህ ደግሞ ሶሻል ሚዲያ ላይ ተዋውቆ በአክብሮት በዚህ ደረጃ ሀዘን ላይ ሆኖ መቀመጥ ይሄ መታደል ነው። ንጹህ ልብ ይፈልጋል፣ ቅንነት ይፈልጋል እና እግዚአብሔር ያጽናቸው። ይህንንም የተባበሩ በሙሉ ጓደኞቿ፣ ወዳጆቿ እግዚአብሔር ይባርካቸው፣ ከክፉ ነገር ይጠብቃቸው፣ ወጥቶ ከመቅረት ድንገተኛ ሞት ፈጣሪ ይጠብቃቸው። የንስሐ ሞት ለሁላችንም ይስጠን ነው የምለው። ተባረኩልኝ፣ እግዚአብሔር ይባርክሽ። ለመናገር አንተ እንኳን አንተ ቤት ራሱ የሚመጣውን ጣጣ ሰው የሚመስለው እኛ ቁጭ ብለን ሰውን እርዱ ምንል ነው። ግን ቤት መጥቶ ካለቀሰ የራሳችንን ሳንሰጥ የቀረንበት ጊዜ ሆነ ለመናገር እና እኔ ብታረግም ለህሊና ነው። ግን አንተን ሌሎች ማስቸገር አንተ በቤት ብዙ ጣጣ የምትሸኝ ሰው ስለሆንክ አንተ እንኳን መርዳት ይጠበቅባል ብዬ አላምንም። ሆነስትሊ በየቤት ብዙ ጉድ ስለምትችል ግን መተህ ደግሞ እንደ ወንድም እዚህ ጋር የማጽናኛ ቃል መናገር ራሱ ያንተን ትልቅነት የትናንት አላየሁም። እግዚአብሔር ያክብር ፍቄዬ። በጣም ሞድ በጣም ነው የማከብር። ቴንኪው ሮሚዬ የኔ እናት። እሺ እግዚአብሔር ያክብርልኝ። ይቅርታ ያው ስራ ላይ ሆኜ ነው ልውጣ እናንት ላለሁ። እሺ ክበር ሮሚ። እዚህ ጋር እኔም አንድ ነገር ልበል ይመስለኛል። ባለቀደም በጣም እያለቀሽ በጣም ስሜታዊ ሆነሽ በጣም ውስጥሽ ተረብሾ ሳይ በእውነት ለመናገር በጣም ነው ያዘንኩት። የሞተችው አንደኛውን እሷ ሄዳለችው። አሁን ቋሚ ሆኖ በጣም የሚቸገረው አረብ ሀገር ያለችው በተለያየ አገር ቤት የሚሰቃዩት እና አንቺ በእውነት
ጀግና አይገልጽሽም። እግዚአብሔር ይባርክሽ፣ እግዚአብሔር ይስጥሽ፣ የልጆችሽ እናት ያድርገሽ። በጣም ተረብሸሽ እያለቀሽ ስታሰባስቢ ሳይ ማለት ነው። እና አሁን ከላይ ደግሞ ሬሳውን ልንልክ ነው ያለው ልጅ ቅድም አንዳንድ ነገር ሲናገር ሰማሁት። በጣም ጥሩንም መጥፎንም ነገር ነው የምታስተናግዱት። እና ምንም ነገር ቢሏችሁ ምንም አይምሰላችሁ። ግማሹ ለመታወቅ ነው፣ ግማሹ ደግሞ የሸረኝነት ነው። እና ጥሩ ነገር ብቻ ነው እንጂ መቀበል ሚዲያ ላይ እስከመጣህ ድረስ ጥሩ ነገር አይገጥምም። ሰርቀሃል፣ ብዙ ነገር ነው የሚባለው። ይሄ የብዙ ዓመት ያየ ነው ስለሆነ አትረበሹ። እህትየውም ቅድም ስታለቅስ አይቻታለሁ። ለምሳሌ እናንተ እንደውም አረብ ሀገር ተከብሮ በክብር ነው ሬሳው እየተላከ ያለው። በዛ ደስ ሌላችሁ ይገባል። ኤሮፕ ላይ ብትመጪ አሁን እኔ ብሞት በስሬ ማለት እኔ ለተሌ ውክልና ሰጥቻለሁ እስካላልኩ ድረስ ሬሳዬ በጭራሽ አይገባም። ማንም ቤተክርስቲያን ቢል ክርስቲያን ልሆን ምናልባት ኦርቶዶክስ ነኝ ወይም ፕሮቴስታንት ነኝ ብዬ በቤተክርስቲያን ካስመዘገብ ቤተክርስቲያኑ ሊከራከርልኝ ይችላል። አለበለዚያ ግን ከ18 ዓመት በታች ልጅ ያለሽ ልጅ ሆነሽ ብትሞቺ ሌላ ሰው ውክልና እስካልሰጠሽ ድረስ በትዳር ዓለም ካልኖርሽ ስለባሉ ዘመድ ቢኖርሽ ምን ቢኖርሽ ጉዳይሽ አይታይም። ታመሽም ሞተሽም በጣም ነው። እኛ ደግሞ በምንኖርበት በረዶ ሀገር 6 ወር ኑሮ ሬሳ ይቀመጣል። ለምን? በረዶ ስለማይቆፍር ማለት ነው። ስለዚህ የቁም ሞት ነው የምንሞተው። እናንተ እንዳይከፋችሁ አረብ ሀገር ስለሆነ እንዲህ አይነት ችግር ገጠመን እንዳትሉ ለማለት ነው እዚህ የመጣሁት። ሁሉም በየቤቱ ችግር አለበት እና ይሄ እብድ ነው። ፍቄ እንዳለው ክኒኑን ሳይወስድ የመጣ ህዝብ እየመጣ ነው የሚለፈልፈውና ምንም አይምሰላችሁ። በየትኛውም ቦታ ብዙ ችግር አለ። እኛ የተስተካከለ ነገር ቢኖረን ብንሞት ተከብረን አይደለም። 6 ወር ሊቆይ ይችላል ሬሳ። እንደገና ደግሞ ካልፈረምሽ ከሌ ውክልና ነው ካላሽ ማንም ሰው ቢኖር እናንተ ይኸው ሰው ስላላችሁ ተሯሩጣችሁ እንትን አላችሁ። እዚህ የለም ህጉ የሚለው እኔ ለከሌ ሰጥቻለሁ እስካላልኩ ድረስ የእኔ ሚስጥር ነው። በሚስጥር ስለሚያዝ መንግስት ፖሊስ አያደርስህም። ስለዚህ ሬሳህ ሊንገላታ ይችላል ማለት ነው። አይደለም ሮሚ? በተለይ ስካንዲኔቪያ በጣም በቃ በዚህ አይነት ነገር ታይት ነው። ምንም ስለዚህ የቁም ሞት በክትነን ስንሞት ማለት ነው። እና ይሄን ሌላችሁ ስለፈለግኩ ነው። በጣም አሳዝናኛለች ሮሚ። ግን በእውነት የልጆችሽ እናት ያድርግሽ፣ የሰው ፊት አያሳይሽ። እንደዛ እያለቀሽ ሚዲያ ላይ ስለቀረብኩ እንኳን በካሜራ አቀናብረው እንደዚህ ይላሉ ሳቲ ስሜትሽን እየገለጽሽ ስታለቅሽ እኔ ተረብሼ የዘጋሁት ወጣሁኝ። ምንም ታውቂያለሽ የለመድኩት ነው። እንኳን አልቅሼ ያወራሁትን ካላወራሁት ዩቱቡን ቲክቶኩን ስለሚሞሉት ለምጄዋለሁ። እኔ አስመስዬ ሳይሆን ኑሮዬን ነው የምኖረው። ለሚቀርጸው ለሚቆራርጠው እኔ አማይ ትክክለኛ የሆነ ሰው ማን እንደሆንኩ ሮማን ኦልሬዲ የተረዱ ስላሉ ይህ ቲክቶክ ላይ የሚንበጫረቀው ህዝብ እኔ አልጨነቅም። ኤልሳ ግን ከራሷ ከቡጣ ተደውሎ ሮማን አስቆሚልኝ የሞተችው እህቴን ፎቶ እየለጠፉ የተለያየ ነገር የሚያወሩትን እያለቀሰች አስቆሚልኝ ብለው ደግሞ ቤተሰብ ያመነበትን ጉዳይ አስክሬኗ ዳግማይ ትንሳኤ ይጠቅልኝ እንዴት ይላሉ? እኛ ቤተሰብ አመነን ያለውን ለምንድን ነው የቴን ሬሳ እንዲጉላላ የሚፈልጉት? ይሄ በቀል ነው እንጂ እንትን አይደለም። ላስታለቅስብኝ አቴንሽን ፈላጊ መታወቅ የሚፈልጉ ራሳቸውን እንትን ማለት የሚፈልጉ የውስጥ ሸረኛ ሰው ነው እንደዚህ የሚያደርገው። በትክክሉ ተመርምራም ሆነ አልተመረመረ ከገባ በኋላ ልጁ እንዳለው ማለት ነው። እንግዲህ እነሱ እንደዚህ እየጣሩ ተንኮለኛ ሰው አለ፣ ለመታወቅ የሚፈልጋለ። ስለዚህ እንደውም አረብ ሀገር ያላችሁ ሰዎች እውነት ለመናገር በክብር ነው ሀገራችሁ የምትገቡት። እኛ በቁማችን እስካለ ብቻ ነው። ምንም ነገር ብንታመም መጠየቅ አይቻልም። ስለ አንድ ሰው እኔ አሁን በቅርብ እኔ የምኖርበት ሀገር ላይ ስትሮክ መጥቶት በአንዴ ማለት ምንም ታሞ ያውቅም። እኔ ስካንዲኔቪያ ውስጥ ነው የምኖረው እና ፊንላንድ በጣም ከባድ ነው። እና እንደውም እናንተ በክብር ቶሎ ተመለሰ። ለምሳሌ እንትናን ይወት እኮ አሜሪካ ሀገር እስካሁን ሬሳው ተቀበረ ምን አለ የምናውቀው ነገር የለም። ነገሩ ምሳሌ ሆነ እንጂ ማንሳትም አልፈልግም። አንደው ዘፋኙ እንትን ስዊድን ከሆነ አሁን ለምሳሌ ሮሚዬ ስዊድን ከሆነ መጠየቅ ትችላለች። ውክልና ከሰጠች ነው። አንቺም ስዊድንም ቢሆን አንድ ነው። አራቱም ሀገር አንድ ነው። ትኑ አንቺ መጀመሪያ ላይ እከሌ ውክልና ሰጥቻለሁ ብለሽ ካላልሽ በጭራሽ ሄዶ መታየት አይችልም። እኔ አይቻልም። እንግሊዝ ሀገርም አይቻልም። እንግሊዝ ሀገር ይቻላል፣ ስዊድን ይቻላል። ከሞላሽማ ይቻላል እኮ አልኩሽ እኮ። ካልሞላሽ አይቻልም። ከሞላሽ ነው እንጂ ካልሞላሽ አይቻልም። ከ18 ዓመት በታች ያለው ልጅ ካለሽ ለምን አይደለም 18 ዓመት በላይ። እኔ እዚህ ሀገር የምኖርበት ሀገር አንድ አባት ሞተ። እሺ ልጅ የለኝም
ልጅ የለሽም ግን ጓደኛ መሙላት ትችያለሽ ወይ ዘመድ ትሞያለሽ። ከላይ የኔ ስፖንሰር በቃ የሚደርስብኝ ነገር ሁሉ ተጠሪ ነው ካልሽ ትችያለሽ። ካልሞላሽ ግን ብትታመሚ መጥቶ መጠየቅ አይቻልም። በተለይ ኮማ ውስጥ ከገባሽ መጠየቅ አይቻልም። ብትሞችኝ ስለአንቺ መንግስት በሚሄደው እንጂ አይቻልም። ቸርቾች ይችላሉ ማለት ለቤተክርስቲያን ብለሽ ከሆነ ቸርቾች ይችላሉ። በስተቀረ ግን ይሄ ሚስጥር ነው ነው እስካንዲኔቪያ ጠቅላላ እሺ እንትን አሁን ለምሳሌ ተሞላሽ ትችያለሽ። የቸርች እንትን አባል ኮንኩ ትችያለሽ። ትችያለሽ እኮ አለችሽ። የቸርች አባል ኮንሽ ትችያለሽ። ብሌን ያው ሞች አለው ያልሽው አለሽ አይደል? ከኛ ጋር ሆነሽ ሞች አለው ያልሽው ምንድን ነው? መሞት ብቻ ሳይሆን ኮማ ውስጥ እንኳን ብትሆኚ ሰው መጠየቅ አይችልም። አንቺ ውክልና ነው ካላሽ ኮማ ውስጥ እንኳን ብትሆኚ ሰው ማንም ሊጠይቅ አይችልም። ለምን? የአንቺ ሚስጥር ሌላ ሰው ማየት አይቻልም ስለሚባል በጣም ታይት ነው ህጉ። ቸርች ይችላል፣ ቸርች ይችላል። ኦልሬዲ ተመዝግበሽ ስለነበር አባል ስለሆንሽ ቸርቾች ይችላሉ። ለዚህ አባል ሁኑ ቸርች የምትባሉት፣ ቸርች ቅጽ ሙሉ የምትባሉት ለዛ ነው። ቸርች ካልሞላሽ ከ18 ዓመት በታች ከሆነ ልጆችሽ በላይ ከሌለ ገንዘብ አካውንትሽ ውስጥ ያለው ገንዘብ ካለ ነው። እሱም ከተረፈ አበሻ ብዙ ሲሞት ገንዘብ የለውም ካለሽ ሜቢ ቤተሰቦችሽ ወዴት ነው የሚላከው? ገና ውክልና ከኢትዮጵያ እስኪመጣ እዛው አስክሬንሽ እዛው ነው። አሁን መሲ ብርጅስተን ስትነግረኝ 3 ወር 4 ወር የቆየ ሬሳ የማ ልጅ እንደሆኑ የማይታወቁ የአበሻ ሬሳ አላለች። ውክልና የሚሰጥልኛ እኮ ውክልና ነቡጣ ተሯሩጠው ትናንት ስለሰጡ እንጂ ውክልና ካልመጣ ኤምባሲ ምንም ሊያደርግሽ አይችልም። ስለዚህ ቆይተው አረብ ሀገር ወይ ራሳቸው ነው የሚቀብሯቸው። የት እንደምትቀበሪም እግዚአብሔር ይወቀው። ለዛ ቤተክርስቲያን እኔ እንትን ሮሚዬ ለአንቺ ነው የምሰጠው ሁሉንም ነገር። አስቀድመሽ በቁምሽ ተናዘሽ። የአብስራ ቅድም ስትናገር ስለሰማሁ ነው ይሄን ለመናገር በጣም ፈልጌ የነበረው እና የትም ሀገር ላይ ፈተና አለ። አዳሜ የወጣች ብትንበላጠን ውስጧን ሆዷን ምንድን ነው ውስጧን ለቄስ ሆና ነው እና ከሀገር እስከወጣ ድረስ ብዙ ፈተና ይደርሳል። የእኛ ህዝብ ደግሞ ሁሌ ከመተቸት ወደኋላ አይልም። የሰራ ሰው ነው የሚተቸው። ስለሰራችሁ ነው። ነገም በጥሩም በመጥፎም ቢገጥም ተስፋ እንዳትቆርጡ። ዶንት ጊቭ አፕ። ኧረ እኔ እግዚአብሔር ይመስገን ቲክቶክ ከመጣሁ ይኸው 2ኛ ልጅ አገኘው። ዲያስፖራ ንብረቱን አስክሬኑ ሁሉ ነገሩን ለእኔ ነው የተናዘዘው። ፓስፖርቱ ላይም የአደጋ ጊዜ ተጠሪ በአሜሪካ ምድር ሮማንቱንልኝ ብሎ እኔን ያጻፈው ዲያስፖራ። እኔም ሰጥሻለሁ። በቃ ፓስፖርትሽ ላይ አጽፍኝ የአደጋ ጊዜ ተጠሪ። የምር አጽፋለሁ። የምር አዲስ ሰብጀክት መጣ ማለት ነው። ኦፒኒየን ቀይር ነው አጽፎ አሳይቶኛል። ሁሉ ነገሩን እንትን እላለሁ ማለት ነው። ሪስፖንሲቢሊቲ እኔ ነው የምወስደው። ዲያስፖራው ግን ቼክ ሳደርግ 3 መኪና እና ቤት አለኝ ብሎ ጭራሽ ተከራይቶ ሰው ቤት የ6 ወር ዕዳ አለበት አላሉኝም። እኔ አንሳልኝ ስሜን ያንሳል። በቃ ልሰማችኋለሁ። እንትኑን እንትን አድርጌ እሺ እንትን ሻንጣውን ተቀብለናል። እሺ አሁን ኢትዮጵያ ኤምባሲ ፍራንኩን ብሩንም ተቀብለናል። ደርሶናል ፍራንኩ እሳይ 6,000 ድርሃሙ። ስለዚህ ሄደን ቢያንስ 10 ደቂቃ 20 ደቂቃ ነው ወደ ኤምባሲ ሄደን ኦኬ እዛ ሄደን በቃ አስክሬን ሳጥን ነው የምትገዙ። ሙኒት ልደውልላት እዛ። ቆይ ከእንትኖች ምንድን ናቸው እነዚህ ኤምባሲ ያሉት ናቸው እንግዲህ እነሱ ናቸው ልምድ ያላቸው አስክሬን። እኔ መጀመሪያ ነው እንዲህ አይነት ነገር ሮምዬ። አሁን ያልሽው ነገር ግን ተመችቶኛል። ባይዘዌ ምኑ ይሄ ዲያስፖራ እንትን